ደህና መሸ በሪሁን። ደህና። ወዴት ነው የምትገባው? ልትተኛ እንዳይሆን። ለምን አልተኛ? ቀኑን ሙሉ ያንቺን ስተት ለማረም ስንከላወስ ነው ሙሉ። በሪሁን፣ ይሄ ነገር ትንሽ የበዛ መሰለኝ። በዛ? እውነትሽን ነው ሙሉ? መቅደስ እኮ ከፍቅረኛዋ ጋር ነው የኮበለለችው። 1000 ጊዜ ተናግሬያለሁ። ካክስቷ ሸሽታ መጣች፣ ከባልንጀራዬ ከመቤት ዘንድ አደረስኳት። ከታገል ጋር የኮበለለችው እኔ ሳላውቅ ነው እኮ። ማን ይሄን ይመንሽ? አምኜሻለሁ ስትል አልነበረም እንዴ? እኔ ነኛ። ምን በረስ ከቤት በወጣው ቁጥር ሚስት ልክ አላደረገችም፣ ነውር ነው፣ ኃጢአት ነው እያለ የሚያንገበግበኝ የመንደሩ ሰውሳ አምኖሻል? ስማችን ጠፋ እኮ ሙሉ። የሰው ሁሉ ኃይል ወደኛ ነው። እኔ ማንንም ለማሳመን አልሰቃይም። የኔ ፍላጎት መቅደስ የማትፈልገውን ሰው እንዳታገባ ለጊዜው ሸሽጊያት መንበረን ማሳመን ነበር። በቃ ግናሳ በልጆቹ ተያይዞ መጥፋት የለሁበትማ። በዚህ ሳምንት ኮንኮለት ከተማ ውስጥ እንደኔና እንዳንቺ መነጋገሪያ የሆነ ሰው የለም። ታገልና መቅደስ እንኳን እንደኛ የትልቅ ትንሹ አፍ ማበሻ አልሆኑም። ለዚህ ብለህ ነው መቅደስና ታገልን ለማግኘት ከናስፋው ጋር ከተማውን ስታስስ የምትውለው? ሙሉ ስለፈጠረሽ ነገሩ ቀላል አይደለም። እየዋለ እያደረ ነዋሪው ያገለናል። ከዚህ በኋላ የትኛውም ወጣት ካፈቀረችው ጋር ብትኮበልን ጣት የሚቀስረው እኛ ላይ ነው። እስኪ ቁጭ በል በሪሁን። መቅደስና ታገል እኮ አብሮ አደጎች እንደሆኑና እንደሚዋደዱ ሁሉም ያውቃል። ግን እኮ ሰው ሊሆን እጅልሽ ሲፈልግ የሚያውቀውን ይክዳል። ቀጥሎ የሆነውንም ሰምተዋል። መቅደስ ከተደበቀችበት ከመቤት ቤት የጠፋችው ማንም ሳያያት በመስኮት ዘላ ነው። መንበረ ግን ይህንን በዓይናቸው ቢያዩ እንኳን አይቀበሉ። እኔ የምለው አሁን ልጆቹ ያሉበትን ብታውቅ ለመንበር አሳልፈ ትሰጣቸዋለህ? ታዲያ ያፈላላጊ ቁጥር ለማሟላት ነው አብሬያቸው ምዞር። አሁንስ ራሴ ሊፈነዳ ነው። እስኪ ቡናውን ስጭኝ። የመቅደስ ዕጣ ያሳስብህ? የሁለት ሴት ልጆች አባት እኮ ነህ። ቢያገኟት ምን ያደርጓታል? ግፋ ቢል አባቷ ገጠር ይዟት ቢመለስ ነው። በል ያዝ ቡናውን። አይምሰል በሪሁን። አባቷ አይወስዳት፣ መንበርም አይፈቅዱለትም። አሁንም ያመጡላት ባል ከእንግዲህ አይፈልጋት። ሙሉ እኔ ቀጥሎ ስለሚሆነው ማሰብ አልፈልግም። መቅደስ ይህንን ከተማ ለቃ ካልሄደች በቀር ማንም ለትዳር አይፈልጋትም። በዚች ትንሽ ከተማ ውስጥ ሌሊት ተኝተህ ብትቃዥ እኮ ይሰማል። ምን ላደርግሽ? ምንም ማድረግ እንደማትችል እኮ አውቃለሁ። እንደው በሪሁን ግን አብረሃቸው እየዞርክ መቅደስና ታገልን መፈለግህን ተው። እጄን አጣምሬ ላያቸው። ልጃችንን ለልጃቸው ድረን የልጅ ልጅ አይተናል። ዛሬ ከጎናቸው ካልቆምን ነገ ከጎናችን አይቆሙም። ችግር ደግሞ አማክሮ አይመጣም። የመቅደስ ሕይወት እንዲበላሽ እየተባበርክ ነው። ልጅቷ መንበረ እጅ ብትገባ የቤታቸው ሠራተኛ ከመሆኑ ውጭ ሌላ ዕድል የላትም። የማይሆን ነገር ነው። ለምን ስለዚህ ጉዳይ ለአስፋው አታጫውተው? አስፋው መች ወሳኝ ሰው ሆነና? ማን ነው ደግሞ በዚህ ምሽት? ጤናዬ፣ በዚህ ምሽት ምን አመጣሽ? አባዬ፣ ምን ተፈጠረ? ምን ሆነሻል ልጄ? እስኪ ነይ አረፍ በይ። ምንድን ነው? እማዬ፣ ሰላሜን እፈልጋለሁ ብዬሽ ነበር። የሆንሽውን ተናገሪ ልጄ። ምን ተፈጠረ? ልጄ ተረጋጊ። እስኪ ውሃ አምጪላት ሙሉ። እሺ። ይኸው እንኪና፣ እስኪ ውሃውን ተጎንጪ። መቅደስ ከታገል ጋር መጥፋቷ ከታወቀበት ቀን ጀምሮ የታታን ስድብና ግልምጫ ችየው ቆየው። ዛሬ ምን ተብዬሽ ነበር እኮ እማዬ። ልጄ የሆንሽውን ንገሪኝ። ለምንድን ነው በዚህ ምሽት ቤትሽና ልጆችሽን ትተሽ የመጣሽው? አስፋው ምን አረገሽ? አባትሽ ከጎኔ የቆመ ለመምሰል ከተማውን ያሰሳል። አንቺ ደግሞ ተቆርቋሪ በመምሰል መቅደስ ያለችበትን አውቃለሁ ብለሽ እናቴን አንከራተትሻት።
ጭራሽ እንዲህ ለማለትም በቃ እኔም ሆንኩ እናቴ የእናንተ መቀለጃ አይደለንም። ቤተሰቦችሽ ያዝልኩሽ ብሎ እና አባረረኝ። ሎሚ ተራ ልጆችን አደራ። እስቲ ኧረ እንዲሁ ዞር በይልኝ። እስቲ ወደዛ ሂጂ። አይ ኧረ እንዲያው ወግጅ እስቲ። አንቺ እንደው ምን ያለችው ናት ባካችሁ። እንደው ሰዓቱ ሳይሄድ ፈጥኜ ልጨርስበት። እስቲ ወግድ ወደዛ ሂጂልኝ። ጣይቱ በሞትኩት ሰው የለም እንዴ? ጣይቱ ውይ ግዛቸው ደህና ሙለሻል? ደህና ነኝ ፈጣሪ ይመስገን። እንዴት ዋልክ? በሞትኩት ምን ነው ያለ ወትሮሽ በሩን በጭራሮ ጋረድሽው? በይ ምን ትጇን ቡር እያለች ስታስቸግር እኮ ከግቢ እንዳትወጣ ደነቀርኩባት። እንዲያት ሆነ ዘንዳ ማለፊያ እኔ ተቅስፈት ስንቱን እንዳሰብኩ ይህን ያህል ኋላስ እንዴ ቶሎ አቤት ማለትሽ በእጄ የተሸከምኩትን ሞፈርና ቀንበር ወዲያሽ ቀንጥሬ ጥዬ እንደ ኮማንዶ ታጥር ልዘላኮ ኩብየልሽ ነበር። አይጣይ አይ ጊዜ በሩ ስለተዘጋ ብቻ ነው ይሁሉ። ኋላሳ ተወልጄ ባደግኩበት ድፍርስ መንደር የትኛው አባወራ በር ጀንበር ሳትጠልቅ ሲዘጋ ይተሻል? በይ ታያላይ አባወራ በሌለበት ለምን ጉዳይ ተዘጋ? አብዬ ነዋ። ቆይ ማላግዝህ እሱ። አይ ምዋ እንደው ተየትኛው አቅምሽ ተይው ምዋ። አይ ደሞ ተከፈተላት። አረ ነይ ተመለሽ አንቺ። ወዴት ልትወጪ ነው? እስቲ አረ እንዲው ጊዜ መልሳት እስቲ። በዚያ ጋር ምዋ ትንሽ ትፈንጥዝ። አሁን በሬዎቹ ስለመጡ አትወጣም። አይ ያውቀህ ነው አይደል? አረ እንዲው እባክህ ያዛት ጊዜ። አላረገውም ምስልሽ እንዳሻቱን ትንሽ ደቂቃ እንዲው የምፈጨው እህል ላይ ልትወጣ መጣች። አወይ ጉዴ! እህል እየፈጨሽ መሆኑን መቻየው። በሞትኩት ቡሬ ሂጅ ግቢ ሂጅ። አይ አፈሰሰችው እንዲው ረዲያ። እንዲሁ እኔ ለራሴ እንዲሁ ስራው አላልቀው ብሎኛል። ሌላ ባትጨምሪልኝ ምን አለበት አሁን? ቆይ ምዋ እኔ አፍሰዋለሁ። ግድ የለም ተወው። አይ ወየኔ ጉድ! እንዲሁ ይህም በቆሎ ተከተማ ሲሄድ አስፈጫለሁ እያልኩ። አይ አንተ ደግሞ እርሻው ቤት ፋታ ሰጥቶህ ብቻህን ነው የምትለፋ። አይ ጣዬ በቃ እንግዲህ ብዙ ተቀረሽ። ጣዩ በረድ ሲል ትጨርሸዋለሻ። እሱስ ትንሽ ነው የቀረኝ። ግድ የለም በይ እንግዲህ ያው ጨርሼ። እሺ አቤት የዝናብ ፀሐይ አንድድ አይደል? በሞትኩት አከሰለኝ ፀሐይ ኃይለኛ ንዳድ ነበር። እዚህ ድፍሩስ ደግሞ እንዲሁ ሙቀቱም ይከራል መሰል። ተሰሞኑማ ባስ ብሏል ምዋ። ወዲያ እስቲ ግባና አረፍ በል። አይ ምኑን አረፍኩት ብለሽ ነው? ቦታ ላስይዘው። አይ አንተ ደግሞ ቅድሚያ ታጠብና የሚበላ ነገር አፍህ ላይ አድርግ። ላቅርብልህ። በል ወደ ውስጥ ግባ። ቆይ አንዴ ምዋ፣ ለእነዚህ ከብቶች ተበረት አስገብቼ ገለባና ተላልስጣቸው። የሚቀምሱት ካላገኙ ጮታቸው ያስቸግራል። ምን ነው በእጅ ያልላልክ? ሁሉም በልተህ ይደርሳል አልኩህ። ግድ የለም ምዋ፣ እነሱን አስቀድሜ ይደርሳለሁ። ይሻላል። አዎድ እንዲያውም ቅድም ተርሻው ላይ ተወትሮ በተለየ አቅም አጥቶብኝ ነበር። አንቺው አረ አዎድ አንድም ላይ እኮ ነው በጊዜ የተመለስን። እሱስ አልነገርኩህም እንጂ ላሞቹም እኮ ወተት ቀንሰዋል። ምን እንዲሆኑም እንጃ። ተመች ወዲህ 1-2 ቀን አይሆናቸውም ብለህ ነው? ምን አሁን እኮ ታጨዳውና ተዚህ ታንበጣው ጋር እየታገልን እነሱን ችላ ብለናቸዋል። እሱማ አንተም የምትችለውን እያደረክ ነው፣ እኔም በቤት ውስጥ እንደዛው። ቢሆንም ግን ጊዜ እነሱ ሕይወታችን ናቸው። ልክ ነሽ ምዋ። እንደውም ልጆቹም ያግዙኝ። አለሜ ኦራ ማን መች ከተማሪ ቤት ተመጡና እስካሁን? አዎ በሞትኩት ታንዳርጋቸው ልጆች ጋር እኮ አሁን እንዲህ ተላልፈናል። እነሱ ምን ሆነው ይሆን አንቺው? እውነትህን ነው። ኦራ ጊዜ ወይ ልጆች ግዛቸው። እንዴ ደሳለኝ እንዴት ውለሃል? አለው እባክህ። ምን አይነት ነገር ነው እንዴው?
ምን ነው? ምን ኮንክ? ግባ እንጂ ጎራ በል። አጋጣሚ ነው። ምን ነው ጓዴ? ምን ገጥሞ ኖሯል? የለቅት ያድነውና ናና አብረን እንሂድ። ምን ሆነሃል ደሳለኝ? ወየት ነው የምንሄደው? የወንዙ ድልድይ ምን ሆነ? ሰው ገባበት አሉ። ወይ ጉዴ! ወይኔ ልጆቼ! ወይኔ ልጆቼ! ወይኔ ልጆቼ! ይገደምስ! ወይኔ ጉዴ! ኧረ በእናትህ አትፎግረኝ። ነጻነት ወይኔ ማስረሻ፣ ጋሻ ለምነህን ፈልገህ ነው? ነይ አንዴ። እሺ። አቤት ማስሬ። ለምን ራስሽን ሰቅለሽ ትሰቃያለሽ? የተጠቃሚዎች ወንበር ላይ ስትቀመጥ ገና ዛሬ አየሁ። ያረግሽው ጫማ ግን ታኮ ረጅም መሆኑ ለስራ ይመቻል። ምን ይምጣልህ? አረ ታዘዣለሽ እንዴ? ለምን አልታዘዝ? ስራ አይደል እንዴ? ለነገሩ የተቀጠርሽበት ስራ ሌላም ደርቦ ለመስራት ይመቻል። አባትህ ለጊዜው ሳይወጡ አይቀሩም። አረ እባክሽ፣ እሱን የጠየቀሽ የለም። ነይ እዚህ ቁጭ በይ። አባትህን ፈልገህ የመጣህ ነበር ይመስለኝ። ነበር፣ እሱ ግን አይፈልገኝም። እንዴ ለምን? አንቺን ልጠይቅሽ ብዬ ነው እሱ ሲወጣ ጠብቄ የመጣሁት። ምን አውቃለሁ? እንደምታውቂ ስለተወራልኝ ነው የመጣሁት። እኔ የማውቀው በጣም እንደሚወዱህ ነው። የእህቶችህን ስም አንድ ቀን መቼ አንስተው ያውቁና? እንዴ የቤተሰብ ወሬም ታወራላችሁ ለካ። አባትህ እኮ አባት ይንሳሽ ሾካካ። ትሰሚኛለሽ? ምን አጥፍቼ ነው እንዲህ የምትሰድበኝ? በአንቺ ቤት የተፈጠረውን እኔ ማስረሻ መጠርጠር አልችልም አይደል? በእኔ በኩል አንቺ የተቀጠርሽበትን ስራ ትተሽ ስትዞሪ አባባ የሚዋሽልሽ ምንም ስላልተፈጠረ ነው። ባለጌ እንዴ! ባለጌ ነሽ። አረጀኝ ጨመከው። ልቀቀኝ! እያሳመምከኝ እኮ ነው። ወራጨትሽን አቁመሽ አርፈሽ ቁጭ በይ። ነይ አራት ጎትተኝ ወለም ይለኛል። ለዚሁም ታኮ ረዝሞ አላራመደኝም። ልክሽን ብታውቂ አባዬ ላይ ባልተንጠለጠልሽ። እኩያሽ ስላልሆነ ከላዩ ላይ ውረጂ። እሺ ስራሽ ምንድነው? እንትን ምንድነው? በገዛ ቤቴ ማን የሚደርስልሽ መስሎሽ ነው የምትገላመጪው? ወንድ አስተናጋጆች ኃላፊ ለመቅጠር ስፈልግ ዳናቴን ሰርቼ ላብላት እባክህ። አዎ ብያለሁ። ምን ማስጠንቀቂያ ሰጠሁሽ? ጨርሹ። ማንኛውም ሴት አባቴን ብትጠጋ ራሳቸው እኮ ናቸው። ምን ያደረገው? ምን ላለማልቀስ አርፈሽ ስራሽን ብቻ ስሪ። እሺ ሴትነትሽን አክብሪ። ካላከበርሽው ግን ቀና እንዳትይ አድርጌ ነው የማዋርድሽ። እሺ ታዲያ እኔ እንዳስቆምኩሽ ማወቅ የለበትም። ምን አባሽ ይዘጋሽ? በእናትህ በእህቶቼ አንቺን ከእህቶቼ ጋር አታወዳለሽ። ለጥቅም ራስሽን ያረከስሽ እኮ ነሽ። እሺ የዛሬን ብቻ ልቀቀኝ። አረ በእናትህ ሴቶቹ እየተጠቋቆሙብኝ ነው። እኔም የፈለኩት ይሄንኑ ነበር። አንቺን ለምን እንደዚህ እንደማዋርድሽ ስለሚያውቁ ከዚህ በኋላ ማንኛውም ሴት አባቴ ጋር አትደርስም። እንስሳ አትሁኝ። ከዚህ በኋላ ደግሜ አልነግርሽ። እሺ ጥረጊ፣ እንባሽን ጥረጊ። እሺ ደግሞ አንድ ትንፍሽ ብትይ ወየውልሽ። ይሄን ጸጉርሽ እንደዚህ አረ ጸጉሬን ዝም ካላልሽ ገና እሺ እንደዚህ ትዕዛዝ ስታከብሪ እንስማማለን። እንባሽን ጥረጊ። ይኸው ተነሽ። ምን አባሽ ያለናበሽ? ወዴት አባሽ ነው የምትሄጂው? ወደ ቦታዬ። እሱን 2 ጃምቦ ድራፍት ተቀበያትና ለስምምነታችን ቺርስ እንበል። ተቀበያት። እሺ ቆይ አምጪው እሱን። ይሄን በእኔ ያዡና ሌላ አዘዥ። ይኸው ያዢና ቺርስ እንበላ።
እኔ ድራፍት አልጠጣም። እውነት? አዎ። እንግዲያውስ ታጠቢ። እንዴ ወይኔ እንዴት ትደፋብኛለህ? አላበዛኸውም እንዴ? እንዴ ብርጭቆ ታነሺ። የት አባሽ ይኸው እጄ ገባሽ አይደል? ምን አባሽ ትሆኚ ነበር? ልቀቀኝ። የለበስሽው ልብስ ላይሽ ላይ እንዳለ ቀድጄው። ቆማችሁ ታያላችሁ እንዴ? ምን እንዲያደርጉኝ በይ። ማስረሻ መሆኔን አታውቂማ። እንደውም የድራፍት ጭላጩን አቀብለኝ። እዩት ልብሴን እንዴት እንዳደረገኝ። ኧረ አንድ በሉኝ እንጂ። ለማን ነው የምትለፈልፊው? የሚሰማሽ ሲኖር እኮ ነው። ያው ከኋላ አሁን ይታያል ጉልቤነት። ጫፌን የመንካት ስልጣን የለ። ማንን አይተሽ ነው የምትደነፊው? ምን አባዬ ያደረካት ነው አንተ? ልቀቃት። አባዬ ብርጭቆን አስቀምጠው። አምላኬ ናውጣ። አሳልፉኝ። አባቱ አቶ አለምነህ ያነሱትን ብርጭቆ ሊወረውሩበት እኮ ነው። አይታያችሁ? እንዳይመታችሁ አሳልፉኝ። ኧረ ወረወሩት።